السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. يالله باريوች ሆይ የሚከተለውን የድምጽ ፋይል ስሙት። እንዴት አድርገው ሰዎችን እንደሚያጭበረብሩ ገንዘብና ከብራችኋለን በማለት ወደ ጂን አምልኮ እንዲገቡ ሩሃንያ እያሉ ድምጽ ፋይሉ ላይ የሚጠሩት ጂን ነው። እገሌሸ እባኮትን ፍቱት እየተባለ እየተጠየቀ ነው። ሰውየውን አስረውታልና ጀማል የሚባለውን ግለሰብ ማለት ነው። ይህ ግለሰብ ንብረት ታገኛለህ ተብሎ ከእንዲህ አይነት የሰው አታላዮች ጋር ገጥሞ እንግዲህ ለጂን መስዋዕት አድርገውም ሊሆን ይችላል በስልኩ ሁሉ ሜሴጅ እስኪመጣበት እስኪቀጀባበር ድረስ ማለት ነው። ስለዚህ እባክዎትን ፍቱት ገንዘቡ ይቅርበትና ሁሉ ነገር ቀርቶበት ጤናው ብቻ ይመለስለት ሲባል ፈተነዋል እኮ እያሉ ሁሉ እያወሩ ነው። ስለዚህ ሙስሊሞች ራሳቸውን ሊጠብቁ ይገባቸዋል። አንደኛ ስለ ገንዘብ ያለን እይታ ከአላሁ ሱብሓነሁ ወተዓላ በኩል በረካ ያለው ገንዘብ ከመጣ ይበቃናል። ከዛ ውጭ ለመክበር ብለን እንዲህ አይነት ሸህ ተብዬ እሾሆች ጋር እየተሄደ አቂዳን እምነትን እስከ ማጣት ድረስ ይደረሳል። ስለዚህ እባካችሁ እንጠንቀቅ። ድምፁ ሙሉውን ስሙት፣ ማብራሪያም አይፈልግም። ሰዎቹ የመጨረሻ መጥፎ ሰዎች ናቸው። ተመልከቱ እንግዲህ እኔ ከጀርባው ላይ አንስቼለት ነበር። ድንገት ሌላ ነገር ካለ ግን የየመን ቃማቴዎች አሉ ወደ እነሱ ደግሞ በኩል ላዘዋውር ሞክሬያለሁ እስከ ማለት ድረስ ማለት ነው። እንዲህ ያደረጉ ህዝቡን ይጫወቱበታል ማለት ነው። አላሁ ሱብሓነሁ ወተዓላ ንጹህ እምነት ይስጠን ከሽርክ ከቢድዓ መጥፎ ከሚባሉ ነገሮች በጠቅላላ እኛንም ዝርያዎቻችንንም ይጠብቀን። ሰይጣን አምልኮ ጀሃነም ያስገባል። አሰላሙ አለይኩም። እንዴት ናችሁ? ሼህ ሰይድ ደህና ነው? አማን ነው ወይ? ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ደህና ናችሁ እናንተ? ትናንት ዘልቀው ነበር አሉ እዛ ጀማል ጋር ያው አሞታል አሉ። እንዴት ይሻላል ትላለህ? አሁንም አሞታል አሉ። ያው እንግዲህ ነገሩ ያው እንደነገርኩህ አንቱ ጋርም ስልክ አንደዋወልም እንደዚህ ያልኩህ ያው እኔ ጋር ለክፉ ስለሌለ ያው ያንቱ ሩሃንያ ስለሆነ በአንቱ ነው የሚያልቀው እንጂ እኔ ጋር ምንም እንደሌለ አንቱ ታውቃለህና ማለት ነው። እና እኔ ብሩንም ስታሳዩት በዛ ተሐርኮ ይሁን ያም ደግሞ ገባሁ አይደለም እዛም እንደገና ተውጣ ስትሉት ወጥቶ ይሁን እንግዲህ ልክፉን ያው እንግዲህ ባንቱ እንዲሆን አንቱ ማቀውታል። እኔ ጋር ምንም ችግር የለ። አንቱ ያው ራሱ ሐልሁ እንኳን ተቀይረው እኔን አንቆ ሲይዘኝ ነው። እና አሁን ይሄ የብሩም ጣቢያ ተሆነ አንቱ ጋር ነው፣ የሩሃንያውም ጣቢያ ተሆነ አንቱ ጋር ነው። አሁን እኔ እኮ የዛሬ ዓመትም ይሁን የዛሬ 2 ዓመትም ይሁን የምንገናኘው እኔና አንቱ የምንገናኘው በፊትም ያው ቃል ስለገባሁ ዱንያና ሴት ላልፈልግ ቃል ስለገባሁኝ ዱንያውን ይዘው አስረክብለን የተተባልኩ